ኖር ጥፍጥናዎች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን። ዛሬ እስቲ ውሎ ላሳያችሁ። ጠዋት ተነሳሁኝ። በሚገርም ሆቴል ሞኞኞ ስፔክ ሪዞርት ነበር ያደርኩት። ደስ ይል ነበር በጣም። ከዛ በኋላ ቀኔ ብሩህ እንደሚሆን ሲገባኝ ተወረገረኩለት ነው የምላችሁ። ከዛ በኋላ እስቲ አብዛኛውን የሀብታም ጠዋት ምን ይመስላል የሚለውን ነገር ሄጄ በመስኮት በኩል ሳይ ሌላ ድባብ ነው ያለው። ከዛ በኋላ ከፈትኩኝ መስኮቴን፣ ወጣው ነው የምላችሁ። መስኮት አልኩ ያው። ከዛ ጠዋት በጣም ደስ የሚል ብርሃን፣ ደስ የሚል ነፋስ፣ ደስ የሚል አየር ነበረው። ትንሽ ተመሰጥኩኝ እዛ ጋር ከግራ ወደ ቀኝ ከቀኝ ወደ ግራ እያየው። ከዛ በኋላ ያልጨረስኳት ስራ ነበረች። እሷን አንድ አፍታ መጨረስ ስለነበረብኝ ተመልሼ ገብቼ የፈጠነ ላጥ አረኳትና ስራዬን ጨራረስኩኝ። ከዛ በኋላ እስቲ ለዋኝ የሚለው ነገር ሀሳብ መጣልኝ። ወደ ዋናው ቦታ ሄድኩኝ። ግን እዛ ለመድረስ መጀመሪያ ወደ ሎቢው መሄድ ነበረብኝና አንዳንድ ኢንፎርሜሽኖችን መጠየቅ ነበረብኝ። እንዴት ነው ላይፍ ሴቨር አለ ወይ ርቄ ቤድ የሚመልሰኝ ይኖራል ምናምን ብዬ አየር ያዝጉባቸው ነው የምላችሁ። ግን ጋርደኑ ሳይሆን ደግሞ ሌላ ታሪክ ነው። እዛም ትንሽ ተመሳሰጥኩላችሁ። በቃ ደስ የሚል ነገር ነው ያለው። ከዛ በኋላ ወደ ዋናው ቦታ ስገባ ሌላ ታሪካ እንዲ ያለው ህዝቢ እንዳለ ዘፍጥረትን ሆኖላችሁ አዳምና ሔዋንን ሆኖላችሁ፣ ግማሹ ዋኛል፣ ግማሹ ይፍታታል፣ ግማሹ ይበላል፣ ግማሹ ይጠጣል። ይሄማ ለሀብታሞች እንቅፋት በሆን ነው ብዬ እኔ ወንድማችሁ ዝም ብዬ ተቀመጥኩኝ። እዛ ለማየት ሞከርኩ ምናምን። ደስ ይላል፣ በጣም ደስ ይላል። አልገባችሁም? የቦታው ጽዳት፣ ሁሉ ነገር ያለው ሰው ደስ የሚል ሰው ነው ያለው። በቃ ፈታ አልኩኝ። ምሳ ልብላ ብዬ ወጣሁ። በአቅራቢያው ናሞንጎ የሚባል የአሳ ገበያ አለ። እዛ ሄድኩኝ። እዛ ደግሞ በቃ ሎካሉ ህዝብ የሚበላበት በጣም አሳ የሚገራርም አሳ ያለበት ቦታ ነው። ከዛ በኋላ እኔም አሳ በለው እያልኩ በቦታው ላይ ደረስኩኝ። ከዛም ገም ዩጋንዳዊት ልጅ አገኘኝና ስለ አሳ ጥልቅ የሆነ ማብራሪያ ሰጠችኝ። እኔም አሳ በላሻል አባይዳር ነው ቤት ብዬ ጨዌ ዘረቅባት። ከአንዳንዴ የፈጠነ ለአንተማ ስፔሻል የሆነውን ነው ብላ ለጋሽዬ ሰጠችው። ጋሽዬም እንደዚህ በሚያምር ሁኔታ የሚለው ቢከብድም ግን የሚጣፍጥ አሳ እውነት ሰጡኝ። እሷን አጫዎቼ ወደ ኢንቴሪ ወደሚገኘው ቪክቶሪያ ሄድኩኝ። ከተፈጥሮ ጋር ራሴን አገኘሁት ነው የምላችሁ። በዚህ አጋጣሚ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም የማመሰግነው አብራችሁኝ ስላላችሁ። ይመቻችሁ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ሰላም ሁኑልኝ።